እርግጠኛ ነኝ ኤልሳ የደበቀችው ነገር አለ። በቃሽ እንዳልሽ እናደርጋለን። አስደንግጣቸው እሺ። ጮክ ብለህ ተጣራ እንዳሁን ተነቅቶ ሲባረስ ምን አይነት ሁኔታ ውስጥ ነው? ወይ መስመርሽን ካለፍሽ ይኸውልሽ ለካስ ነኝ። ቆይ ምንድን ነው? ጣራ ስር መኖር አልፈልግም። ወይ እሷን ወይ እኔን ትመርጣለህ። ቆይ እዚህ ነው ያለው። አልፈለግሽም እንዴ? እንደዛ ነው? አረ በፍጹም ግን በቃ እኔ አቤሴሎ ማሳዘነኝ። አፈርቢ እናትሽ በሞትና በህይወት መካከል ሆና ለወንድ ታዝኛለሽ? እኔ በቃ ከዚህ ቤት በወጣ ነው የሚሻለኝ። ሌላ ቦታ እየሰራሁ እናቴን እዚህ አምጥቼ የመንግስት ሆስፒታል አሳክማታለሁ። ይችን አቅደሽ ነው ልትነግሪው የነበረው? እኔ ከዚህ በኋላ ምንም ነገር ላይ በቃ ተስማምቻለሁ። ያው ችግራችን የፍቅር ጥያቄውን እሺ በማለት ተስማምታ መልሷለታለች። እንግዲህ ችግሩን ሁሉ ከጎኑ ሆና እንደምትጋፈጥ ቃል ስትገባለት አብስሊዮን ማመን አቅቶታል። እንግዲህ ኤልሲስ ይሄንን ስትሰማ ምን ሆና ይሆን? እስከ መጨረሻ ከተከታተላችሁ የምነግራችሁ ይሆናል። እኔ ውድ እህታችሁ ሴና ነኝ። ለዚህ ቤት አዲስ የሆናችሁ ሁሉ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ እያልኩኝ እንግዲህ አክስትየዋ ለወይንሼት አስፈራርቷት እንጂ ኤልሳ የሆነ ነገር በእሷና በሁለቱ መካከል አለ። እሷ ባታስፈራራት ኖሮ ይሄ ነገር አይፈጠርም። ስለዚህ ትልቅ ችግር አለ ብላ ትለዋለች። እሱም በቃ አሁን ድምፅን ከፍ በማድረግ ጥራና ጠይቃት። እንተ ለስለስ እያልክ ነው እየተጫወቱብህ ያሉት። ስለዚህ ድምፅን ከፍ አድርገህ ጠርተህ እንድትጠይቃት እፈልጋለሁ ብላ ትለዋለች። እንግዲህ አብስሎም እንደ ወንድ ድምፅ አውጥቶ ይጠራታል። እሱም በሚጠራ ሰዓት ኤልሲ ነበር የመጣችው። እንግዲህ እንደምናስታውሰው የኤልሲ ልጇን የወይኒ ልጅ ናት በማለትም አሳምኗት ከኩሽና እየወጣች ነበር። በልጅነቴ ጠልፎኝ ቤተሰብ ሳያቅ የወለድኩት ልጅ ነው። ቤተሰቦቼ አያውቁም። ከወለድኩኝ በኋላ ከዛ ወጣው ጓደኛዬ ጋር አድርጌ ልጄን እያሳደግኩ ነው ብለሽ ዋሽልኝ ብላት ነበረ። ሆኖም እንግዲህ ወይንሼት ይሄንን ሁሉ ውሸት እኔ ችዬ እያየሁት በፍጹም አልዋሽም፣ ካልሆነ እንኳን እናቴን ሕክምና አምጥቼ እዚህ የመንግስት ሕክምና አሳክማታለሁ እንጂ እኔ ሁል ጊዜ እየዋሸው መኖር ከብዶኛል። ስለዚህ እራስሽ ሁሉንም ነገር ንገሪው። አንቺ ደግሞ መንገር ካቃተሽ እኔ ራሴ ሄጄ ልጅቷ የኤልሳ ናት፣ ግን ለአንተ መንገር ፈርቷ ነው። ስለዚህ አሁን ልትነግር ነበረ ብዬ ሁሉንም ነገር አሳምኜ ልንገርልሽ ብላ ትላታለች። እኔ መቼ ይሄንን ማለት አቃተኝ? እኔ ይሄንን ማለት አቅቶኛል ወይ? እኔ ያልኩሽን ነገር ብቻ አድርጊ ብላ ትላታለች። ወይንሼትም እንግዲህ አብስሊዮም ምንም ነገር ስላላደረጋት እንዴትስ ሁል ጊዜ ተዋሸው? በፍጹም እኔ ይሄንን ነገር ማድረግ አልችልም፣ እሱ ጥሩ ሰው ነው፣ መልካም ሰው ነው በማለት ትመልሰለታለች። እሷም እንዴት አባሽ ነው አንቺ? ማን አባሽ አዛን አደረገሽ? ማን ነው አንቺን አዛን ያደረገሽ? በማለትም ደርሶ አዛኝ አንቺ አስመሳይ እያለች እንግዲህ እየሰደበቻትም እየተቆጣቻትም ነበር። እሱም በእናቷ ጭምር እያስፈራራቻት ትገኛለች። ወይንም እንግዲህ ቆርጧ አሁን ላይ በፍጹም እያለቻት ትገኛለች። አክስትየዋም እንግዲህ ሁሉንም ነገር ጠርጥሯለች። በኤልሳና በወይኒ መካከል የሆነ ነገር እንዳለ እንዳስፈራራቻት እርግጠኛ እንደሆነች ነው የምትናገረው። እንግዲህ ሰብለም ምንም አይነት ጥፋት ሳታጠፋ እሷ ትናገራለች ወይኒ በማለት አብረው እያወሩ እያለ ከአብስሊዮን ጋር አሁን ነግሯ ጉዳይ ይወጣው ይሆን ወይ ምስጢሬ ይወጣ ይሆን ወይ እያለች እንግዲህ እየተደናበረች ባለችበት አሁን ምን አድርጌ ነው ይሄንን ነገር የማስቀረው በማለት እያሰበችና እየተጨነቀች እሷም እንግዲህ
በባዶ ሜዳ ወደ ኩሽና ልትሄድ ስትል ምን አባሽ ልትሆኝ ነው የምትሄጂው? አርፈሽ ተቀመጪ። አንቺ ስታወሪያት እሱ መቼ ተንቀሳቀሰ? ስለዚህ አርፈሽ ቁጭ በይ በማለትም ትናገራታለች። እሷም በፍጹም አርፌ አልቀመጥም፣ አንቺስ ምን ቤት ነሽ? አንቺ ምን አገባሽ ብላ ትላታለች። ለምንድን ነው የማያገባኝ? ስለዚህ አንቺ ምንም አያገባሽም አትበይኝ፣ እኔ አለውኝ በማለት እንግዲህ ትናገራታለች። እሷም በፍጹም አንቺ አያገባሽም አርፈሽ ተቀመጪ ብላ በምትናገራትም ሰዓት በፍጹም አርፌማ አልቀመጥ ብላ ብድግ ትላለች። እሷም ብድግ ባለችና በተነሳችበትም ሰዓት ምን ላድርግ ብላ ትላለች። እሷም እንግዲህ በዛኑ ሰዓት ልትሄድ ስትነሳ ሰብለ ትይዛታለች። ሰብለም አንገቷን አንቋ በምትይዛት ሰዓት እሷም አሁን ካዲያ ምን ልታደርጊ አሰብሽ? ምነው ልትገይኝ ነው ወይ ብላ ትላታለች። አርፈሽ የማትቀመጪ ከሆነ መቼ ለቅሻለሁ በማለትም አንገቷን አንቋ ትይዛታለች። እሷም በያዘቻት ጊዜ ዞር በይልኝ ብላ ብትላትም በፍጹም ዞር አልልልሽም ብላ ትላታለች። እሷም እንግዲህ ዞር አልልም ብላ ስትላትም ስትገፈትራትና እንቅ አድርጓ ስትይዛት ትጮዋለች። እሷም በጮችበት ሰዓት ነበረ ወይንሼትና አብስሎም እየሮጡ የመጡት። እንግዲህ እነሱ ሁለቱ እየሮጡ ሲመጡ ምንድን ነው ምን እያደረግሽ ነው ብሎ ስትለም እኔ በቃኝ ከዚች ሴትዮ ጋራ አንድ ጣራ ውስጥ መኖር፣ ስለዚህ ከሁለታችን አንዳችንን መምረጥ አለብህ ብላ ትለዋለች። እሱም ምንም የምመርጠው ነገር የለም፣ እንዴት አክስቴን ትናገሪያታለሽ? እሷ እኮ ምንም ቢሆን ታላቃችን ናት ብሎ ይናገራታል። እሱም እንደዛ በሚናገራት ሰዓት አንተ የማታውቀው ትልልቅ ምስጢሮች አሉ፣ ስለዚህ ምንም ነገር አትናገር ብላ ትለዋለች። ለምንድን ነው የማልናገረው? ስለዚህ አርፋ የማትቀመጥ ከሆነ ቀጥ ብላ ከዚህ ቤት ትውጣ ብላ ስትለም እንደዚህ በፍጹም አይሆንም፣ ቤቱ የቤተሰባችን ቤት እስከሆነ ድረስ በፍጹም ከዚህ ቤት አልወጣም በማለት ራሷ ሰብለ ትመልስላታለች። እሷም በምትመልስላት ሰዓት ነው እንዴ እንደዚህ ከሆነማ እስቲ እናያለን ከሁለት አንዳችን መምረጥ እንደሚያቅተው ብላ ትላለች። እሷን አስኬዳታለሁ ብለሽ እዚህ ቤት ራስሹ ከዚህ ቤት ጥርግ ብለሽ እንዳትወጪ በማለት ትመልስላታለች። እሷም እንደዛ በምትላት ሰዓት እስቲ እናያለን የሚፈጠረውን ነገር ሁሉ በሂደት ሁላችንም ቀስ ብለን የምናየው ይሆናል ብላ ትላታለች። እንግዲህ እሷም አሁን ላይ ምን አስቧ እንደሆነ ይሄንን ነገር ልትናገር ያለችው እንግዲህ ከቤት አያወጣኝም ብላ አስቧ ነው። ሆኖም እንግዲህ እሱ አክስትየዋን ስለሚወዳት ከቤት እንደማያስወጣት ደግሞ አክስትየዋ ታውቃለች። እሷ ግን አይ አሁን ላይ ከዚህ ቤት እንድወጣ በፍጹም አያደርገኝም እያለች ነው። ማንንስ ሲሆን ከቤት የሚያስወጣው? መቼም አክስትየዋ ከቤት አትወጣም። በሷ የተነሳ ትዳሩ ይፈታል ወይ? ይህንን እንግዲህ ሁላችንም ሀሳባችንን ኮሜንት ላይ ማስቀመጥ እንችላለን። የወይኗስ ነገር እንዴት ይመስሏችኋል? እንግዲህ ውሸት እንደሆነ እኮ ስትናገር ሁሉን ነገር ማወቅ ይችል ነበረ። በአይኑ በእግሩ እየተራመደ ስለሆነ ነው እንጂ አይኑ እግር ሆኖበት እንጂ ወይኑ ስትናገር እንኳን ታስታውቅ ነበር። እየተብረተበተች እያወራች ስለነበረ እንግዲህ ሲኪናም እጅግ በጣም እያዘነች ነው። ተነቅቶባቸው ይሆን ወይ? ያደረጉት ነገር ታውቆባቸው ይሆን ወይ? ምን ላይ ደርሰው ይሆን ወይ እያለች እንግዲህ በጣም ተጨንቋ ትገኛለች። እንዴትስ እየሄደ ነው? ምንስ ሆኖ ነው ያለው እያለች እንግዲህ ከመጨነቋ አልፎ እንዴት ተፈጥሯል እያለች እጅግ በጣም እየተጨነቀች ትገኛለች። መጨረሻቸው እንዴት ሆኖ ይሆን? እውነት እኔ ነኝ ስለነሱ እየተጨነኩ ያለሁት ወይስ ሌላ ሰው ነው እያለችም እንግዲህ እየደበደበችና እያሰቃየች ስለምታኖራቸው አሁን ላይ
እንደዚህ ስለነሱ በመጨነቋም እጅግ በጣም ገርሟት ትገኛለች። እንግዲህ ወዴት እንደሚወስዱት መጨረሻውን ሁላችንም በጉጉት የምንጠብቀው ይሆናል። ሆኖም እንግዲህ እዚህ ጋር ማቲያስ የገዛ ልጁን ነው ያገታት። ማቲያስ እንግዲህ የገዛ ልጁን እንዳገተ እሱ ምንም የሚያውቀው ነገር የለም ማለት ነው። እሱ የሚያውቀው ነገር እንግዲህ ካለም ማቲያስ የራሱን ልጅ እንዳላገተና የወይንሸትን ልጅ እንዳገተ ነው የሚረዳው ማለት ነው። ሆኖም ግን እንደዛ ሳይሆን እሱ እዛ ጋር ያገተው እራሱ የራሱን ነው እንጂ እሷን ያገተበት ነገር የለም ማለት ነው። ስለዚህ እሱም እዛ ጋር ባገተበትም ሰዓት ምን ይፈጠራል እንግዲህ ዛሬ ላይ ሁሉም ነገር ግልጽ እየወጣ ነው። እንግዲህ እሱ የኔ ልጅ ናት ብሎ ባይናገርም ነገሮቹ ሁሉ ግልጽ እያስወጡበት ይገኛሉ ማለት ነው። ሆኖም እንግዲህ ለዛሬው ላይ እሱ ተደብቆ እንግዲህ ከእንደገና የመጀመሪያ ህይወቱን የሚኖር ከሆነ ነው ልጅሽን የምሰጥሽ እንጂ በፍጹም ልጅሽን አልሰጥሽም እያላት ይገኛል። እሷም እንግዲህ እንዴት እንደምታደርገው ምን ላይ እንደሚፈጠር እንግዲህ እያንዳንዱ ነገር በሂደት የምናየው ይሆናል ማለት ነው። ሁሉንም ነገር እንግዲህ በሂደት ነው የምናየው ምን እንዴት ሊያደርጉ እንደነበረ ማለት ነው። እንግዲህ ዛሬ ላይ ኤልሳ ሁሉንም ነገር እየተናገረች አይደለም ማለት ነው። እንግዲህ በመላ እያለፈች ነው፣ እየደበቀች ሁሉንም ነገር እያስተባበለች እያለፈችው ትገኛለች ማለት ነው። የእሷ እዚህ ጋር እስከ መቼ ነው እየዋሸች እያስተባበለች የምታልፈውስ እስከ መቼ ድረስ ነው የሚለው እንግዲህ ነገሮችን እንዴት አድርገው እንደሚፈቱ እንዴት አድርገው ግልጽ እንደሚያደርጉ እንግዲህ የምናየው ይሆናል ማለት ነው። እንግዲህ እዚህ ጋር ደግሞ በፈረስ ግልቢያ ማን ያሸንፋል? ማንስ የሚያሸንፍ ይመስላችኋል? ማናት እጅ ፈረስ ላይ እየተቀመጠችው? እሱንም ኮሜንት ላይ አስቀምጡት ማለት ነው። ግምታችሁን ኮሜንት ላይ አስቀምጡት። ፈረስ ላይ ያለችውን ካወቃችሁ ደግሞ ሽልማት አላችሁ። ሳስበው ኢትዮጵያውያን ብርን ብር ብለን ስለምንጠራው መሰለኝ ከእጃችን ብር ብሎ የሚጠፋው። ስለዚህ ከዚህ በኋላ ቆይ ብለን ስም እናወጣለን። ቆይ አዎ በቃ ቆይ ሆናን። ከዚህ በኋላ ብር የምትሉ ሰዎች ብር በሉ። ብርን ብር ብለን ስለምንጠራው ነው የሚበራው እያለን ነው ወንድማችን። እንዴት ነው እናንተ? እውነት ነው ብር ብር ብሎ የሚሄደው? ግን ብርን ማን ነው ያወጣለት? ማን ነው ያወጣለት ብር ብሎ? ለምንድን ነው ያወጡለት? ስቶፕ ብላ ያወጡለትም ነበር ወይም ደግሞ ቁም እንዳለው ማለት ነው። ግን ደግሞ ቁሜታል ማለት ደግሞ አያምርም። ስቶፕ ያምራል፣ አያምርም። እሱ አይሚስዩ ቢሉት ይሻል ነበረ። ወይም ደግሞ ያሁን ለምሳሌ ሌላ ሀገር ድራም፣ ዶላር፣ ሪያል፣ ሪካ፣ ሲኪ ነው የሚባለው። የእኛን ሀገር ማን ነው ያወጣው ብር ብሎ? ወይም ደግሞ የእኛ ሀገር ብር ለምንድን ነው ሁለት ቦታ ማይሰነቀጠው? ሁለት ቦታ፣ 3 ቦታ፣ 6 ቦታ፣ 10 ቦታ ምናምን ለምንድን ነው ማይሰነቃቀጠው? ያ እኮ ነው እየጎዳን ያለው። ለምንድን ነው ለዚህ ብር ፍትህ የማንጠይቅለት? እኛ ሁልጊዜ ዝም የምንለው ለምንድን ነው? አሁን ለምሳሌ የዱባይ ብር ወደ ኢትዮጵያ ሲሰነቃቀጥ በርከት ብሏል ይላሉ። ግማሹ 50 ገብቷል ይላሉ። አንዱ ብር ማለት ነው። ግማሹ 49 ነው ይላሉ። እንግዲህ ሁሉም 10 አይነት ስለሚቀደድ የ10ሩን ከነገርኳችሁ ደግሞ ብሩ ይቀንሳል። ስለዚህ የኢትዮጵያ ብር ወዴት ሲሄድ ነው የሚሰነቀጠውና የሚባዛው? ወደዚህ ሲመጣ መቼም በዜሮ ነው የሚባዛው። እና እንዴት ነው? እኔ አይገባኝም። አሁን በባለፈው ሰሞን ዶክተር አብይ ስራ ኢትዮጵያ ውስጥ ስራ አለ፣ ሰራተኛ የለም፣ ከውጭ ሀገር ልናስገባ ነው እያለ ነበር። ወይን ኢንዶኔሽያ ወይም ፊሊፒኒ ወይን ኡጋንዳ እናስገባለን እያለ መልእክቱን እያስተላለፈ ነበረ። ለምን ኢትዮጵያ ለኢትዮጵያ ሸቃልነት እየተስማማ አይደለም? እዛ ጋ አሁን ሸቃልነት ራሱ ኢትዮጵያ ላይ 4000 እና 3000 እየተቀጠረ ነው አለ። እስኪ ማርና ክርስቶስ
እሱም እንግዲህ የድስት ጥራጊ እየበላ ምናምን ነው ሸቃልነቱ ችግር የለውም። የድስት ጥራጊ እንደውም ቂጥ ያመጣል። ሰው ዳሌ ያሰራለሁ ብሎ አንዴ ቱርክ አንዴ ምናምን ከሚሄድ እኮ የድስት ጥራጊ እስቲ እንዳለ ከዳማዎቹን ቂጧቸውን ያቸው ቂጣቸው ኦሪጂናል እኔ ነኝ ያለ ነው ያላቸው የቤት ሸቃላ እንዳለ ማለት ነው። እና የኢትዮጵያ ብር ወዴት ሊመነዘር ነው? ወዴት? አሁን ለምሳሌ ፊሊፒኖች ከዚህ ወደ እኛ ሀገር ሲሄድ የዚህ እንትን 5,000 ነው 10,000 ይሆናል አሉ። የኛ ወደ ፊሊፒኒ ብሩ ቢላክ ስንት ብር ነው የሚሆነው? ነው 1,000 ብር። አሁን ለምሳሌ በ10,000 ብር ቀጠር ናቸው እንበል። ያው እነሱ ነጭ ስለሆኑ ቀጠር ናቸው በ10,000 ብር እንበል። ከዛን ያንን 10,000 ብር ወዴት? ወደ ዜሮ ነው ወይስ ወደ 500 ነው የሚያባሱት? ጉድ እኮ ነው። ጉድ ነው መቼም። መስከረም ሲጠባ ጉድ ይወጣል ነው ምናምን የሚባል አባባል አለና እኔ ይሄንን መልስ መስማት ስለምፈልግ ዶክተር አብይ ጋር 00 ማን ነው ሼር አድርጉልኝና አድርሱልኝ። ለምን እንደሆነ ታውቃላችሁ? አሁን እኔ ዜግነቴን ቀይሬ ኢትዮጵያ ገብቼ ፊሊፒኔን ብዬ ሰው ቤት ልገባ ፈለግኩ። ከዛም በኋላ ግን ያንን በስንት ብር ነው የሚከፍሉኝ? አሁን ኢትዮጵያ ነኝ ካልኩኝ ያው በ3,000 በ4,000 ነው የሚቀጥሩኝ። እና ምናልባት ለነጮቹ እንትን ካለ ዱቄት አለ ነጭ ዱቄት፣ እሱን እቀባና ፊሊፒኔን ብዬ ለተወሰነ ወራት ቀጠርና ከዛም ወጣለሁ። ከዛም ወደ ኢትዮጵያዊነቴ እመለሳለሁ በራሴ ስለምኖር ማለት ነው። እና ምንድን ነው እሱን ወዴት ልናደርገው ነው ብሩን? ወይስ ዶክተር አብይ የሆነ ነገር አስቧል? አሁን ያን ጊዜ 100 ብር ነበረ፣ ወደ 200 ብር መለስ። አሁን 500 ድፍን ሊያመጣ ነው አሉ። ሲጀመር እኮ የዱባይ ጠቅላይ ሚኒስተሩና ዶክተር አብይ አንድ ላይ ሲገጣጠሙ ይዋደዳሉ። ስለዚህ እዚህም 500 ድፍን አለ፣ ለዛ 500 ድፍን ያደርጋል። እስቲ ይሄ ድራሙ እየተመነዘረ ያለበትን ሚስጥር ለምን አይነግረውም? ይሄ ጠቅላይ ሚኒስተሩ የዱባይ የአቶ መሀመድ ሼከና ሁሴን እንደዛ አይደለም፣ ጠባብኝ፣ ወይኔ መቶልኝ ነበር። እና ሰውየው ጠቅላይ ሚኒስተሩ ዋናው ጀግናው እውነት ጀግና ነው፣ ግን ቀልድ ነው እና ጀግና ነው። ያው ለዚህ በተለይ ስግደት ላሉት በራሱ ሀገር ምንም አይነት መደራደር የለ፣ አይመርጥ ምን አይል አይሚስ ሶማች። እንደውም ጀግና በቶክቶክ ነው መስራት ለሱ እና እዚህ ጋር ያው ቫይራል ስላልወጣም ማለት ነው። እና እኔ እሱ ሚስጥር ለእኛ ጠቅላይ ሚኒስተር ቢነግረው እንዴት አድርጎ ነው እሱ አንዱን ብር እንደዚህ እንዲሰነቃቀጥ እንዲፈነካከት ያደረገው? ስለዚህ ለሱ እኮ ቢነግረው እሱም ይሰራዋል። አለቀ ጉዳዩ ማለት ነው። እና ይህ አሁን ዱባይ ይመስላል ወይ? አሁን ይህ መንገድ ዱባይ ይመስላል ወይ? እኛ በዚህ ተጉዘን የሄድንበትን ቦታ አሳያቸዋለሁ። እና ይላቸው አሁን ይሄ ዱባይ ይመስላል። አሁን አንዳንድ ሰው እኮ ልጄ ዱባይ ናት ይላሉ። እዚህ ሰፈር እኮ የሚሰሩ አሉ። እዚህ ሰፈር የሚሰሩ አሉ። በጣም ነው ያስፈራው አለች ሼባችን ማለት ነው። ቤት ያለበት ይሄ ምናምን እባ ምናምን አለ አለች፣ አፈሩ አለች ጌታን። እና ቤት አለ ውስጥ ላይ አለ። እና ምንድን ነው እሱ ሹሃደ ይሄ አሁን አሜሪካ ነው። ምን ነው የኛ እኔ የተወለድኩበት ሀገር ራሱ አይሚስ ዩ ሶ ማች። አፈር ነው እንጂ የምትሸተው ተራራ፣ ድንጋይ እሳት አይደለም የምትሸተው። አፈሯ ራሱ የሆነ ሽታው እንፋሎቱ ምናምን በጣም ነው ደስ የሚለው ማለት ነው። እና ምንድን ነው እሱ እዚህ ሀገር አሁን ድንጋይ ነው። እና ሀብታም የሆነ ሰው ደግሞ እዚህ ሀገር መሬት በነጻ ተሰጥቶት ነው እንትን የሚዘራው ገጠር የሚያደርገው ሰራተኛ የሚቀጥረው ምናምን። እና አሁን እሷ የአባቷና የእህቷ መሬት አለ እንትን ማለት ነው ግብርና ማለት ነው። ገበሬ ናቸው፣ ዲያስፖራ ናቸው። አሳያችኋለሁ። በአሁኑ ትንሽ ያሳየችውና ደቂቃ እንዳይረዝም በቀጣዩ ደግሞ አሳያችኋለሁ ማለት ነው። በጎቹ ፍየሎቹ ምናምንም እንዳታስቡ። እና ገጠር ገባሽ ወይ እንዳትሉኝ፣ ያው የገጠር ልጅ ስለሆንኩ ገጠር ለመጎብኘት ሄጄ ነው። እና አሁን ይሄንን ገምቱ እስቲ ምንድን ነው እዚህ ሰፈር ያላችሁ ልጆች ካላችሁ ገምቱ። ይሄ ሰፈር ከልባ ነው ወይስ ለልባ ነው? እና እኛ የወጣ ነው ከፉጀራ ወደ
የሚካሄድበት ነግራኝ ነበር። እሺ ደጋግማ ነው የምትነግረኝ ደስ የሚለው። እኔ በአንዱ ሰምቼ በአንዱ ነው የማፈሰው፣ ልክ እንደ ፌስታል ማለት ነው። እና ለዛ ነው እሺ። ደግሞ ዛሬ ሼባይ ስራ አልሄደችም። ስለዚህ ቀልቤ ራሴንም አሞኛል ሰሞኑን። ጉንፋን ሲይዛችሁ እናንተ እንዴት ነው የሚያደርጋችሁ? እኔ አያስለኝም፣ ጭንቅላቴን ቂው 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 ያደርገኛል ማለት ነው። እና አሁን እፈተፈታችኋለሁ፣ ሁላችሁንም እያንዳንዳችሁን ነው መፈተፈታችሁ ማለት ነው። እና ማታ ቶክቶኩ ለምንድን ነው እንደዛ ቆራርጦ ያወጣኝ? አሁን እንደውም ረሳው ደልታለሁ ብዬ በህልሜ ነበር ያየሁት። እና ውዶችዬ ግን ስለብሩ ነገር አስቡበት፣ ስለብሩ ነገር ማለት ነው። በደንብ አድርጋችሁ አስቡበት እሺ፣ በደንብ እንዴት ይሄ ነገር ሊፈጠር እንደቻለ፣ ለምንስ ነው እንደዚህ ብር ብሎ ብሩ እኛ ኪሳችን ውስጥ አልቀመጥ ያለበት ነገር ምንድን ነው? ወዴት ነው የሚሄደው? ወይም መንገዱን ቢነግረን ይኸው የሚየ መኪና ስላለ አብረን ተያይዘን ሄደን እንፈልገው ነበረ። ግን ደግሞ ሚስጥሩን እየነገሩን አይደለም። ለምንድን ነው ሚስጥሩን የማይነግሩን? ሌሎቹስ እንዴት እያደረጉ ነው ያሉት? ለምን ሚስጥሩን በይፋ አይነግሩንም? ትክክል እኮ ነኝ እኔ ያለ ትክክል ነኝ። እኛ እስከ መቼ ነው እዚህ የምንጎለተው? አይበቃ ነው? እንደውም ከምንናደድ ለምሳሌ ወይንና ስለ አብሲሎ ማናወራን ፍቅራቸው ጦዞ ምናምን እነሱ እዚህ መጥተው እንዲጋቡ ስንት ብር እናዋጣላቸው። እንግዲህ ከዚህም በፊት ሩታና አብርሃም ሲጋቡ ብር አዋጥተው ነበረ ሸቃላዎች እንዳለና፣ ስለዚህ ይህንን ነገር ደግሞ እነኚህ ጎበዝ ናቸው። ልጅቷ ደግሞ ያው የኛ ዘመድ ናት ስላችሁ ያው እኛም ሸቃላ እሷም ሸቃላ ናትና ለምን አናዋጣም እና አንድራትም? ጥሩ ሀሳብ ነው ያመጣውላችሁ። እንግዲህ ብዙ ጊዜ ብር ለዛ ነው እኮ ብር እያለ የማይቀመጠውና ስንት ብር አዋተና አብሲሎ ምንና ወይን ሼትን እናጋባቸው። እንግዲህ ፍቅሩን ተቀብላለች ብያቸዋለሁ። ፍቅሩን የተቀበለች ይመስላችኋል ወይስ ምኑን የተቀበለች ይመስላችኋል? እውነቱን ልንገራቸው አሁን እዚህ ጋር ማለት ነው። ምን ብሏት መሰላችሁ? እኔ እዛ ጋር ልባችሁን ላንጠለጥል ፈልጌ ነው። መቼ ወሬ ስለምትወዱ ነው። እዛ ጋር ምንድን ነው ያላት? የልብ ጓደኛ የአንጀት የልብ ጓደኛ የአንጀት ሁኝኝ ይላታል። እሷም ምንም ችግር የለውም። ከዛን ደግሞ ያው ቢኒያም የልብ ጓደኛ ሆናለሁ ብሎ ነው አይደለም ሚስቱን ሰርቆ ያስረገዘው። ኦኬ ጣፋጩን ለካ ጨርሰውታል። ትናንት ስራውንም ዛሬ እኮ ስሪ ሊሉኝ ነው። ስራት በትንሽዬ ስሪ ይሉኛል። እኔ ሰርቼ ስጨርስ ይጨርሱታል። ሀደ ለሌት ምን እንደሚሰሩ እንጃ። እዚህ ኩሽና ሆዳቸውን ጥርቅስ አድርገው ነው የሚሞሉት ማለት ነው። ወይኔ ጉዴ! ሰባናውን ሳላወጣው ረሳሁት። በረዶ እኮ ሰርቷል። እኔ ዛሬ የምሰራው ምሳ የኢትዮጵያ አይነቱ ጎመን ጥብስ ነው። ሀደ ነፍሰማል ቤታ ቀይርሃል። ይሄ ቤቱ ነው እንዴ? እስቲ ቤት ፊ ላታኒ ሀደ በሱ ብለው ነው هذا بياكلونه ما هذا بياكلون يعني شو هذا السن خربان بشير هذين كلا فنشي قصتك كامل لا بنجيب مقص أكثر ይላችሁ እዚህ ደረስን ገጠር ማለት ነው። እና ይሄው አሁን ግቢውን አያችሁት? ይሄ ነገር በሶ ቢላ ነው ወይስ እንዴት ነው? አያችሁት? ጥፋቴን ለመሸሸግ ሴትዮዋ ምን እንዳልኳት ሰነቀጥኩት። በሉ በአንድ እጄ እንትን ብዬ ሰነቀጥኩት። ይሄ እንትኑን ማለት የሆነ ፍሬ ነበር የሚበላ ማለት ነው። ስንቅጥ አደርገዋለሁ። ከዛም በኋላ ሰነቀስኩ ትለኛለች። መቀስ ብናመጣ ጥሩ ነው። የስንት መንገድ ተጉዘን ሄደን እኮ የ2 ሰዓት በላይ መንገድ ነው የተጓዝ ነው። አረ የስራሽን ስጥሽ እንዳትለኝ ብቻች ሼባ የኔስ ባሰ እና የሁላችሁ ልብሳችንን እንደዚህ እያሰጠን ዘና እንላለን። ለማንኛውም ያው ገጠራችንን አይታችኋል። እኔ በዘዴ ነው የምኖረው እና ሰብስክራይብ ላይክ አድርጉ። እናወራለን። መልካም ሁሉ ተመኘውላችሁ። መልካም ቆይታ